ዘንድሮ በጣም በርካታ ቤቶችን ነው እየገነባን ያለነው። ከምን ገነባቸው ቤቶች ውስጥ 50305 የሚሆነው የጋራ መኖሪያ ቤት ነው። ከዚህም 80% ኦሬዲ ለቆጣቢዎች የሚተላለፍ ነው ማለት ነው። የልማት ተነሺዎች አንዳንድ እንደዚህ አይነት ነገሮች ስለሚኖሩ ደግሞም ሬት ስላለው መመሪያው ላይ ቤት በመንግስት ሲሰራ ሬቶች አሉ። ስለዚህ እስከ 80% የሚሆነው ለቆጣቢዎቻችን የሚተላለፍ እንደሆነ ላነሳ ፈልጌ ነው። እሱ ብቻም አይደለም፣ ሎው ኮስት ቤቶች አሉን። ደጋግ በሆኑ ኢትዮጵያውያን ማህበራዊ ኃላፊነታቸውን በሚወጡ ኢትዮጵያውያን እየተሰሩ ያሉት በዚህ አመት ብቻ እንኳን እየተሰሩ ያሉ ከ10,000 በላይ የሚሆኑ ቤቶች አሉ። መንግስትም እንደዚሁ በጣም ዝቅተኛ የኑሮ ደረጃ ላይ ያሉ የህብረተሰብ ክፍሎቻችን እየሰራ ያለ ቤትም አለን እዚህ ቅጠል ተራ። ሌላም ደግሞ አካባቢ ላይ እንደዚህ ከ5,000 በላይ የሚሆኑ ደግሞ አሉን ማለት ነው። አጠቃላይ ዘንድሮ ብቻ ከ10,000 በላይ የሚሆኑ ቤቶች ዝቅተኛ የኑሮ ደረጃ ላይ ያሉ የህብረተሰብ ክፍሎቻችን እየሰራን ያለነው ነው ማለት ነው። በድምር 179,000 ቤቶች እየሰራን ነው ስንል የግሉን ዘርፍ ታሳቢ አድርጎ ነው። በሪል ስቴት እየለማ ያላለ፣ በግል ባለሀብት እየለማ ያላለ፣ በማህበር እየለማ ያላለ፣ በፒፒፒ እየለማ ያላለ፣ አሁን እንዳነሳሁት ደግሞ ማህበራዊ ኃላፊነታቸውን ማህበራዊ ግዴታቸውን እየተወጡ ያሉ ኢትዮጵያውያን በእነሱ እየተሰራ ያለ ቤት አለ። መንግስት ደግሞ እየሰራ ያለው ቤት ደግሞ አለ ማለት ነው። ስለዚህ እነዚህ ተደምረው ነው 179,000 ቤቶች የመጡት ማለት ነው። ቁጥሩን ለመጥቀስ ካስፈለገ በማህበር ብቻ ዘንድሮ 16,730 የሚሆኑ ቤቶችን እየገነባን ነው። በግል 21,090 ቤት የሚሆኑ ደግሞ በግል እየተገነቡ ነው። በሪል ስቴት ከ68,008 የሚሆኑ ቤቶችን እየገነባን ነው። በመንግስት 50,305 ቤቶችን እየገነባን ነው። በፒፒፒ 19,391 የሚሆኑ ቤቶችን እየገነባን ነው። በበጎ ፈቃድ ደግሞ 5,865 በደጋግ ኢትዮጵያውያን የሚሰሩት ቤት ነው። እንዲሁም ደግሞ ዝቅተኛ ለኑሮ ደረጃ ላይ ላሉ ወገኖቻችን መንግስት እንደዚሁ እየሰራ ያለው ደግሞ እሱም ደግሞ 5,000 የሚሆን ቤት ደግሞ አለን ማለት ነው። ስለዚህ እነዚህ ቤቶች ናቸው ዘንድሮ እየተሰራ ያለውና አልፈንም ደግሞ ለሚቆጥቡትና ዝቅተኛ ለኑሮ ደረጃ ላይ ያሉ የህብረተሰብ ክፍሎቻችን እናስተላልፋለን እያልን ያለ ነው። ይሄ ብቻ ግን አይደለም እየሰራን ያለ ነው። ያደረ ዕዳንም ደግሞ እየጠረግን ያለ ነው። ሁላችንም እንደምናውቀው በተለይ ቀደም ብለው የተሰሩ የጋራ መኖሪያ ቤቶች አካባቢ ላይ የነበረውን ሜስ ሁላችንም እናስታውሰው ነው። አንደኛ 139,008 የሚሆኑ ቤቶች አፈጻጸማቸው ከ30 እስከ 40% የነበሩ ከለውጡ ወዲህ እነዚህን ቤቶች ተረክበን የጨረስናቸው ናቸው። ከዛ በፊት የተሰሩ ቤቶችን ደግሞ ኢንፍራስትራክቸር የላቸውም። የፍሳሽ ማስወገጃ የሚባል የላቸውም። ቶታሊ ውሃ የሚባል የላቸውም። መብራት የሚባል የላቸውም። መንገድ የሚባል የላቸውም። 5 ቢሊዮን የሚያክል ብር በቦንድ ተበድሮ ከተማ አስተዳደሩ ይህንን ኢንፍራስትራክቸር የመስራትን ስራ የጀመረው ከዚህ ከለውጥ ወዲህ ነው። ሊፍት የላቸውም። ቶታሊ ውሉ ላይም የለም። ታሳቢም አልተደረገም። እንደው ሃይ ራይዚንግ ቤት ሲሰራ ሊፍት ሊያስፈልግ ይችላል ተብሎ እንደ ቅድም አልተያዘም። አቅዶ ወደ ትግበራ ለመግባት የተሞከረው አሁን ከለውጥ ወዲህ ነው። ይህም ደግሞ ላነሳው እንደሞከርኩት ከ5 ቢሊዮን ብር በላይ የሚሆነውን ወጪ አውጥቶ ለሊፍትና በጣም ጥቃቅን ለሚባሉ ኢንፍራስትራክቸር መንግስት ወጪ አውጥቶ ብድር ተበድሮ እየሰራ ይገኛል ማለት ነው። ከዚህ ባሻገር ከመደበኛ በጀት ኢን ቢሊዮን ወጪ ወጥቶ የመንገድ ስራ፣ የፍሳሽ ማስወገጃ ስራ፣ ዘላቂ ጊዜያዊ ሳይሆን ዘላቂ የፍሳሽ ማስወገጃ ስራ እነዚህ አይደለም ከ139,000 ከተረከብናቸው በፊት የተሰሩት ይቅርና 139,000 በለውጡ እንኳን ተቀበለን የሰራናቸው
የፍሳሽ ማስወገጃቸው ዘላቂ በሆነ መንገድ ነው የተሰራው ማለት ነው። ውሃ አልነበራቸው። ውሃውን ተደራሽ የተደረገው ከመንግስት በጀት ወጥቶ ነው። መብራትም በተመሳሳይ እውነት ነው። ያላጠናቀቅናቸው አካባቢዎች ስሪ ፌዝ ያላጠናቀቅናቸው አካባቢዎች ነበሩ። አግሬሲቭሊ ግን አሁን ገብተንበታል። በጣም በርካታ ቤቶች ቆጣሪ ገብቶላቸዋል። የስሪ ፌዙንን የማያያዝ ስራ በጣም ተጀምሯል። እሱን አጠናክሮ መቀጠል ይጠበቅብናል። ምን ወስደው ነው የሊፍትን ስራ በተመለከተ እዚህም የተከበራችሁ የምክር ቤት አባላት በተደጋጋሚ ስታነሱት እንደነበረው ሃይ ራይዚንግ ቤቶች ሊፍት አልነበራቸው። ያው እንዳነሳሁትም እቅዱም አልነበረም። ከጥቂት ዓመታት በፊት እቅድ ወጥቶ ወደ ጨረታ ተገብቶ ጨረታው ላይም አንድም በሌላም ችግሮች ነበሩበት። አሁን ወደ ስራ ተገብቷል። አንዳንድ ሳይቶች ሙሉ በሙሉ ተጠናቀው አገልግሎቱን እየሰጡ ነው ያሉት ሊፍቶቹ። የቅድሚያ ብለንኛ የጀመርናቸው ሃይ ራይዚንጎች በተለይ G+15 የሆኑ ቤቶች ላይ ነው። በዚህ በ90 ቀን ውስጥ ብቻ 5 ሳይቶች ላይ እንጨርሳለን ብለን አቅደን አንዱን ሳይት ጨርሰናል። 4ቱን ሳይት ኦልሞስት ከ50% በላይ ሰርተናል ማለት ነው። በ90 ቀን ውስጥ አጠናቀን አገን ወደ ሌላው ደግሞ ሽፍት የምናደርግ ነው የሚሆነው ማለት ነው። አራብስ አካባቢ ደግሞ የ20/80 መኖሪያ ቤቶቻችን አካባቢ ላይ ሲቪል ወርክ አካባቢ ትንሽ ችግር ስለነበረው የሲቪል ወርክ ስራ እየሰራን ያለ ነው ሊፍቱን ለመግጠም ማለት ነው። ኦሬዲ ሊፍቱ ኦን ሃንድ ስለሆነ ያለው እነዚህ ችግሮች ግን አሁን እየሰራናቸው ያለናቸው ቤቶች ላይ የሚፈጠር አይደለም። እየጠረግን የመጣ ነው እዳ የተሸከምነው እዳ ገንዘብ ብቻ ሳይሆን ስራም ጭምር ነው። የተሰሩ ቤቶች ሰው ሊኖርባቸው የሚችላቸው የተሟላ ፋሲሊቲ የተሟላላቸው አይደሉም። እነሱን ከማሟላት ጀምሮ ነው አሁን ከለውጡ ወዲህ 496,000 ቤቶች ተሰሩ ይያልን ያለነው። 496,000 ቤቶች ተሰሩ ብለን ስንል ደግሞ በመንግስትም ቅድም ሳነሳው እንደነበር በሪል ስቴትም በማህበርም በግላልሚውም በፒፒፒም በበጎ ፈቃደኞችም እነዚህን ታሳቢ አድርጎ ተደምሮ ነው የሚፈለገው። አንዱ ትልቁ ነገር የቤት ፍላጎትና የቤት አቅርቦትን ማቀራረብ ስለሆነ ከተማችን ላይ ደግሞ ክሪቲካል ችግርና ስብራት የነበረው የቤት አቅርቦት ላይ ነው። ይህንን ስብራት ማከም የምንችለው ደግሞ በመንግስት በጀት ብቻ ሰርተን ሳይሆን የግሉን ዘርፍ ደግሞ ወደዚህ ወደ ቤት ልማት እንዲገባ ፑሽ ማድረግ መደላድልን መፍጠር ስለሆነ በቂ መደላድልን ፈጥረን ከተማ አስተዳደሩ በጣም ብርቱ የሆነ መጋደልን ተጋድሎ ባለአዲስ እይታዎች አልሚዎች ወደዚህ ትራክ እንዲገቡ በማድረግ በርካታ ቤቶች እንዲለሙና ለህብረተሰቡ እንዲቀርቡ አድርጓል ማለት ነው። በዚህ ልክ ነው እየሄድን ያለ ነው የሚለውን ለማንሳት ነው።